ሌሊቱን እንቅልፍ አጥቼ ሳለቅስ ነው ያደርኩት። እኔ ለእናቴም ለአባቴም አንድ ልጅ ነኝ። አባቴ ደግሞ ወንድሜም ጓደኛዬም ጭምር ነበር። እሱን ማጣት በጣም ይከብደኛል። የርግቤ አእምሮ በርቀት የመገናኘት ችሎታ ቴሌፓቲ እንዳለው ፕሮፌሰሩ ያውቃሉ። የምትወዳቸውንና የቅርበቷ ደረጃ ከፍ የሚለውን ሰዎች በአይነ ሥጋ ሳትገናኝ ሩቅ አገር ሆና በመንፈስ ትገናኛቸዋለች። ይህንን ችሎታዋን ከአንድም 2 ጊዜ አስመስክራለች። ከ2 ዓመታት በፊት እዚሁ ካናዳ ሆና ኢትዮጵያ ውስጥ የሚኖረው አጎቷ የእናቷ ወንድም ሲሞት በርቀት ተመለከተች። በተፈጥሮ ችሎታዋ ባየችው ነገርም እርግጠኛ ሆነች። 10 ቀን ባልሞላ ጊዜ ውስጥ የአጎቷ መርዶ በደብዳቤ ደረሳት። 8 ወር ባልሞላው ጊዜ ውስጥ ደግሞ አንድ የምትወዳት የሁለተኛ ደረጃ ትምህርት ቤት ሴት ጓደኛዋን ሞቷን ተመለከተች። ይህም እውነት ሆኖ ያንኑ ሰሞን በደብዳቤ ተገለጸላት። ፕሮፌሰር ግሬግ የቅርብ ተማሪያቸው ያደረጓት ይህንን የተፈጥሮ ችሎታዋን ጉዳይ ካማከረቻቸው በኋላ ነበር። ፕሮፌሰሩ ይህ ልዩ ችሎታ ኤክስትራሴንሶሪ ፐርሰፕሽን እንደ ተአምር ተቆጥሮ እንዳይቀር ከሚጥሩ ታላላቅ ምሁራን አንዱ ናቸው። በተለያዩ ሰዎች አእምሮ መካከል የሚደረገው የርቀት ግንኙነት በሳይንሳዊ ጥናትና ጥረት ሊደረስበት የሚችል ረቂቅ ጉዳይ ነው የሚል እምነት አላቸው። የሰው ልጅ እስካሁን የተጠቀመው እጅግ በጣም ትንሹን የአእምሮ ክፍሉን ነው። አርቆ የማስተዋልና የመተንበይ የመሳሰሉትን ችሎታዎች መጠቀም የቻሉትም ጥቂት ሰዎች ናቸው። የሰው ልጅ ሙሉ በሙሉ አእምሮን መጠቀም ሲችል ግን ተአምር የምንላቸው ነገሮች ሁሉ ተአምርነታቸው ይቀርና ተጨባጭ እውነት ይሆናሉ። በእርግጥ በሰዎች መካከል የአእምሮ ደረጃ ልዩነት መኖሩ የማይካድ ነው። ይህም ራሱን የቻለ ተፈጥሯዊና አካባቢያዊ ምክንያት ይኖረዋል። ፕሮፌሰሩ በዚህ እምነት ተነስተው በአእምሮ ችሎታ ጉዳይ ላይ ምርምር ማድረግ ከጀመሩ 10 ዓመታት አልፏቸዋል። በዩኒቨርሲቲው ውስጥ የፓራሳይኮሎጂን ተቋም ከመሰረቱት ጠቢባን መሃል አንደኛው ናቸው። በሕክምና ፋካልቲ ውስጥ ሲያስተምሩ መቆየታቸውም ለዚሁ ጥናታቸው አንዳንድ ተግባራዊ መረጃዎችን እንዲሰበስቡ ረድቷቸዋል። ኢኤስፒ በሚል ርዕስ አንዳንድ ጥናታዊ ጽሑፎችን አዘጋጅተዋል። ርግቤ ዘካርያስ ወደ ካናዳ ሀገር የነጻ ትምህርት ዕድል አግኝታ የሄደችው የሕክምና ሳይንስ ለመከታተል ነበር። በዚህ መልክ 2 ዓመታት ከተማረች በኋላ በግቢው ውስጥ ፕሮፌሰር ግሬግ በሚያካሂዱት የልዩ የአእምሮ ኃይል ጥናት እየተሳበች መጣች። ፕሮፌሰሩ የዚህ ተሰጥኦና ጥልቅ ፍላጎት ያላቸውን ተማሪዎች በማሰባሰብ ከሕክምናው ትምህርት ጎን ለጎን ያስተምሩ ነበር። ርግቤ ይህን ዘመናዊ የጥናት መስክ የወደደችበትን ምክንያትና ገጠመኞቿን ስትነግራቸው በደስታ ተቀበሏት። የራሳቸው በሆነ ማጥኛ ዘዴዎች ችሎታዋን ሲገመግሙት ርግቤ የርቀት የአእምሮ ግንኙነት ችሎታ ብቻ ሳይሆን በአይኖቿ የማደንዘዝ ሂፕኖታይዜሽን ኃይል እንዳላትም ለመረዳት ቻሉ። ይህ ደግሞ እርሳቸው በሚሰጡት ትምህርት የበለጠ ሊዳበር የሚችል ችሎታ ነው። ርግቤን ከተማሪዎቻቸው ሁሉ ይበልጥ አቀረቧት። ምክንያቱም ለጥበቡ መስፋፋትና ተአማኒነት አንድ የሙከራ መሳሪያ ሆና ታገለግላቸዋለች። ለተግባራዊ እንቅስቃሴውም መረጃ ትሆናለች። ያየሽው እውነት ከሆነ በጣም የሚያሳዝን አጋጣሚ ነው። ነገር ግን ወደ ሀገርሽ ከመሄድሽ በፊት የነገሩን ትክክለኛነት በስልክ ወይም በቴሌግራም ለማረጋገጥ ብንሞክር ምን ይመስልሻል? አሉ ፕሮፌሰር በተመስጦ ርግቤን እየተመለከቱ ጥቂት ሲያስቡ ከቆዩ በኋላ። ርግቤ ለዚህ ጥያቄ መልስ ስትሰጥ ቅንጣት ታህል እንኳ አላመነታችም። ያየሁት ነገር ህልም አይደለም። አይኖቼን ገልጬ አእምሮዬን ሰብስቤ ቁጭ ብዬ ነው የአባቴን ሞት የተመለከትኩት። ነፍሱ ከሥጋው በምትለይበት በመጨረሻዋ ሴኮንድ አእምሮዬ ርቆ ሄዶ ተመለከተ። ይህን ድንጋጤ ሰውነቴን ወረረው፣ ራሴን ሳትኩ። ጥቂት ቆይቼ አእምሮዬን እንደገና ሰብስቤ ወደ ነበርሁበት የርቀት ግንኙነት ለመመለስና የአባቴን ያሟሟት ሁናቴ ለማየት ሞክር አቃተኝ። ምክንያቱም ሰውነቴን የወረረው ድንጋጤ እንደገና አእምሮዬን እንዳልሰበስብ አድርጎኝ ነበር። አልጋዬ ላይ ወጥቼ ዝም ብዬ ሳለቅስ አደርኩ። ይህም አነጋገሯ እውነትነት እንዳለው ፕሮፌሰሩ ገመቱ። የርቀት ግንኙነት ችሎታው አእምሮ መሰብሰብን፣ በስሜት ውስጥ መዋጥንና ጠልቆ ማሰብን ይጠይቃል። ኮንሰንትሬሽን ይሉታል ጠበብቱ። ነገር ግን አእምሮ በድንጋጤ ከተያዘ ለችሎታው የሚያስፈልጉትን መጠይቆች ማሟላት አይችልም። በድንጋጤ ተራ አእምሮ ይሆንና ተራ ነገር ማሰቡን ይቀጥላል። የምትዩ ይገባኛል አሉ ፕሮፌሰር ግሬግ። ሆኖም በአእምሮ የርቀት ግንኙነት ችሎታ 100% መተማመን አይቻልም።
እይታው የሚሰራበትን ጊዜ ያህል የማይሰራበት አጋጣሚም ሊኖር እንደሚችል መገመት አለብን። አእምሮአችን ሁል ጊዜ ትክክል አያስብም፣ አንዳንዴ ይሳሳታል። የርቀት ግንኙነቱም የአእምሮአችን ውጤት መሆኑ መዘንጋት የለበትም። ምን ነው አእምሮዬ በተሳሳተና ያየሁት ነገር ውሸት በሆነ አለች እርግቤ በልቧ። የፕሮፌሰሩ ንግግር በመጠኑም ቢሆን ነክቷት ነበር። ማታ በርቀት ባየችው ነገር ሙሉ በሙሉ በማመን ፋንታ ትንሽ እንድትጠራጠርም አደረጋት። የሐዘኗ ጥልቀት እየቀነሰ ሲሄድ ፊቷ ላይ ይነበብ ነበር። በወጣትነት ፊቷ ላይ የሐዘን ዳመና ማንዣበቡ በፕሮፌሰሩ ውስጥ አንዳች የርኅራኄ ስሜት ፈጥሮባቸው በትካዜ ሲመለከቷት ውበቷ ሁሉ እንግዳ ሆነባቸው። ፊቷ ጠይም ቀጭን ሆኖ ዓይኖቿ ትላልቆች ናቸው። የዓይኖቿ ጥቁር ኳሶች በሐዘኔታ ሲንከባለሉ የሚመለከታቸውን ሰው ስሜት የመጫጫንና የመርታት ኃይል እንዳላቸው ያስታውቃሉ። አፍንጫዋ ሰልካካ ረዥም ነው። ብዙ ጊዜ የምታሳጠረው ጸጉሯ ሉጫም ባይባል ለማበጠር አያስቸግርም። የሴትነት ውበቷ ከአንገቷ በላይ ያለቀ ይመስላል። ወረድ ብለው ሲመለከቷት ጎልቶ የሚታይ ጡትና የሚያኮራ ዳሌ የላትም። ያን ያህል ረዥም ባትሆንም ቅጥነቷ ቁመቷን ረዥም ያስመስለዋል። ብዙ ጊዜ ሹራብና ሱሪ ታኮ ከሌለው ጫማ ጋር ማድረግ ታዘወትራለች። 21ኛ ዓመቷን ጨርሳ ወደ 22ኛው በማዝገም ላይ ነች። ፕሮፌሰሩ ከ2 ዓመታት በላይ አብራቸው የቆየች ተማሪያቸውን እንደ እንግዳ ሲገመግሟት ከቆዩ በኋላ ሸንቃጣ ቁመና ያላት ቆንጆ ልጅ ናት፣ ደግሞ ገና ወጣት ናት። አደንዝዞ በማናዘዝ ችሎታ ላይ ይህ የሴትነት ውበት ሲጨመርበት ታምር መስራት ይቻላል አሉ በልባቸው። ነገር ግን አንድ ነገር ክፉኛ አሳሰባቸው። ምናልባት የአባቷ መሞት እርግጠኛ ከሆነና በሐዘኑ ስሜት ተጎድታ ትምህርቷን ብታቋርጥ ከባድ ሐዘን ነው የሚሆንባቸው። የሚያዝኑት ለሷ ብቻ ሳይሆን ለራሳቸውም ጭምር ነው። ስለ ልዩ የአእምሮ ችሎታና ኃይል በሚያብራራው የምርምር ጽሑፋቸው ውስጥ ማስረጃ የምትሆነው አንድ መሳሪያን ማጣት ይሆንባቸዋል። ከዚህም በተጨማሪ እርግቤ ይህን የተፈጥሮ ችሎታዋን በትምህርት አዳብራ ብዙ ቦታዎች ስትጠቀምበት ማየት ይፈልጋሉ። በከፊል ፍሬያቸው ትሆናለችና እና መጀመሪያ በስልክ ማረጋገጡ ይበጃል ካሉ በኋላ የእርግቤን ስሜት እያጠኑ ለማንኛውም አንቺ ወደፊት እንጂ ወደ ኋላ አትኖሪም። ለሐዘን እጅሽን መስጠት የለብሽም። ሁላችንም ብንሆን ሟቾች ነን። የእኛነታችን ምልክት በምድር ላይ ሰርተን የምናልፈው ነገር ብቻ ነው። አንቺም ገና ወጣት እንደመሆንሽ መጠን ወደፊት በችሎታሽ ብዙ እንደምትሰሪ ማወቅ አለብሽ። ሐሳብሽ በአብዛኛው ወደፊት መሆን አለበት አሏት። ይህኛው ንግግራቸው እርግቤ የመኖር ጉጉት እንዲያድርባትና በሐዘን ተጎድታ ወደ ኋላ እንዳትቀር የመስበክ ያህል መሆኑ ገባት። እሺ ፕሮፌሰር፣ አመሰግናለሁ ስትል ድምጿ ያው የሐዘን ቅላጼ እንደያዘ ነበር። የዓይኖቿም ኳሶች በትካዜ እየተንከባለሉ ሐዘን ይረጫሉ። ፕሮፌሰር ግሬግ ያን ዕለቱን የእርግቤን አድራሻ ወስደው ወደ አዲስ አበባ ስልክ ደወሉ። ስልኩን ከተቀበላቸው ሰው ለጥያቄያቸው መልስ ካገኙ በኋላም ወደ እርግቤ ተመለሱ። ግምትሽ ለእውነት የቀረበ ነው። አባትሽ በጠና ስለታመመ በዚህ 2 ቀናት ውስጥ ወደ ሀገርሽ መሄድ ይኖርብሻል። አላስጨረሰቻቸውም። በሁለት ዓይኖቿ ሙሉ እንባ ግጥም አለ። ሰውነቷን ከታች እስከ ላይ አንዳች ነገር ነዘራት። ራሷን ስታ ልትወድቅ ስትል ፕሮፌሰሩ ደግፈው አዳኗት። 2 ርግቤ ቦሌ አውሮፕላን ማረፊያ ስትደርስ መኪና ይዘው የተቀበሏት 2 የወላጆቿ ጎረቤቶች ናቸው። እናቷ ትኩስ ሐዘን ላይ መሆኗን ለመገመት ብዙ ጊዜ አልወሰደባትም። አባቴ ሞት አይደል አለቻቸው፣ ከሰዎቹ ጋር ሰላምታ እንኳ ሳይለዋወጡ። የለ በጠና ታሞ አልጋ ላይ ስለዋለ ነው እንጂ። አትዋሹኝ፣ ሞቷል። ይልቅ ምን ሆኖ እንደሞተ ንገሩ። ራሷን ይዛ ልትጮህ ስትል 2 ሰዎች ግራና ቀኝ ክንዷን ይዘው ደጋግፈው መኪና ውስጥ አስገቧት። ሻንጣዋን ጭነው ወደ ቤት ሲጓዙም እርሷን ማጽናናት ከአቅማቸው በላይ ሆኖ አንደኛው ሰውዬ አብሯት ማልቀሱን ተያያዘው። ግን ምን ሆኖ ሞተ? በለቅሷ መሃል ጣልቃ አስገብታ ጠየቀች። አሁንም መልስ የሰጣት ሰው አልነበረም። የዚህን መልስ የምታገኘው ቤቷ ከገባች በኋላ ነው። ዘካርያስ ሞቶ አፈር ከለበሰ 3ኛው ቀን ስላለፈ ድንኳኑ ተነስቷል። ሐዘንተኞች ሳሎን ውስጥ ተነጥፎላቸው ተቀምጠዋል። እርግቤ ስትገባ ቤቱን በሚያደበላልቅ ጩኸትና ለቅሶ ተቀበሏት።
በርቀት ያየችው፣ የገመተችው፣ የጠረጠረችው ነገር እውነት ሆኖ አገኘችው። አባቷ ለአንዴም ለሁሌም ተለይቷታል። የኔ ርግብ እያለ የሚያቆለምጣት እንደ ልጅም እንደ ጓደኛም አድርጎ ያሳደጋት ዘካርያስ ዘላለማዊ እንቅልፉን በማንቀላፋት ላይ ነው። በወጣት ልጁ ላይ ትከሻዋ መሸከም የማይችለውን ሐዘን ጥሎባት አልፏል። ከእንግዲህ አባዬ ብላ አይኖቿን እያቁለጨለጨች የልቧን የምታዋየው አባት የላትም። ይህ ሁሉ በርግቤ ሐሳብ ውስጥ ለአንድ አፍታ ብልጭ አለና መልሶ ድርግም አለ። ይህንን ለማሰብ ወደፊት ብዙ ቀናት፣ ብዙ ወራትና ብዙ ዓመታት ይኖራታል። አሁን ከሚያለቅሰው ሕዝብ ጋር ማልቀሱ ይሻላታል። አለቀሰች። ነገር ግን ሐዘኗ በጩኸትና በእንባ ብቻ ሊወጣላት አልቻለም። ጸጉሯን የመንጨት ያህል በእጆቿ ጭጉድ አድርጋ ስትይዝ አጠገቧ የነበሩት ሰዎች አስጣሏት። ራሷን ስታስክትወድቅ ድረስ አለቀሰች። እናቷ ወሰንየለሽ ብሩና ሌሎች የቅርብ ዘመዶቿ ከሷው እኩል ደረታቸውን እየደለቁ ሲያለቅሱ፣ የሩቆቹ ደግሞ በተቀመጡበት የርግቤን ሁኔታና አስተዳደጓን እየገመገሙ በመንሾካሾክ ላይ ነበሩ። ምስኪን እንዴት ታሳዝናለች፣ አባትን ያህል ነገር ማጣት ትልና አንደኛዋ ከንፈሯን ትመጣለች። ለቀብሩ እንኳ ብትደርስ እንዴት ጥሩ ነበር። አፈር ሲለብስ ያለማየቷ መቼም የዘላለም ጸጸት ነው። ሐዘኑ ከልቧም አይወጣላት ትላለች ሌላኛዋ። ወይ ጉድ! አንቺ ደግሞ ለዚሁም የደረሰችው አእምሮ አረፍት አላገኝ ብሎ ሲጨነቅ ጊዜ አስተማሪዋ ከካናዳ ድረስ ደውለው ነው አሉ እንጂ ሀገሩ ሩቅ እንዴት ተብሎ ይደረሳል? እሱስ ልክ ነሽ። አእምሮ አረፍት ያጣው እኮ የአባቷን ሞት ሲያሳያት ይሆናል። ይገርምሻል፣ እኔ በገጠር የሚኖሩ የምወዳቸው ሴት አያቴ ሊሞቱ ሰሞን አዲስ አበባ ሆኜ ቅዠቱ አላስተኛ ብሎኝ ነበር። ሰውነቴን እንደቀፈፈ ይሞቱ። ምን ማለትሽ ነው? ምንም ቢሆን የሥጋ ሞት ከሆነ የራስ ሰው ሞት ከሆነ ሰውነት መጠርጠሩ አይቀርም። ለቅሶው ጋብ ሲል ሴቶቹም ድምፃቸውን አጥፍተው ከንፈራቸውን እየመጠጡ ቆዩ። ወዲያው ግን የርግቤ ጩኸት ሲያገረሽ እነሱም እያዘኑላት መንሾካሾካቸውን ቀጠሉ። ወይ በሞትኩት! ከዛሬው እንዲህ አልቅሳ እንዴት ልትከርመው ይሆን? ደሞ አምሮባት እንዴት ያለች ቆንጆ ልጅ ሆናለች። እያት እስቲ አይኖቿ ሲንከባለሉ ሲያሳዝኑ። እድገቷ ደግሞ በጣም ፈጣን ሆነ እንጂ ወደ ውጭ ሀገር ስትሄድ እኮ ገና ልጅ ነበረች። አሁንማ ትልቅ ሴት ሆና፣ እሱ እንኳ ካጠገባችን ርቃ ስለቆየች ነው እንጂ እድገቷ ያስገረመን። 4 ዓመት ቀላል ጊዜ አይደለም እኮ። ያ የሚወዳት አባቷ እንዲህ አድጋለት ሳያያት መሞቱ ያሳዝናል። በትምህርቷም ቢሆን እኮ የሕክምና ዶክተር ልትሆን 2 ዓመታትን የቀራት አሉ። እንዲያው ትንሽ ዕድሜ ጨምሮለት የልጁን ጥሩን ቢያሳየው ምን ነበረበት? ነገሩን ከልባቸው ሲያስቡት ሐዘኑ ወደ እነሱም ይጋባና አይኖቻቸውን በመሐረባቸው አበስ ያደርጋሉ። በዕድሜ ገፋ ያሉ ሰዎች ተነስተው በማባበልና በመገሰጽ ለቀስተኞቹን አረጋግተው አስቀመጧቸው። ወሰንየለሽና ሌሎቹም ዘመዶች የርግቤን አንገት እቅፍ አድርገው በመሳም ናፍቆታቸውን ሊወጡ ሞከሩ። ከተለያዩ ብዙ ጊዜያቸው እንደመሆኑ መጠን ሁሉም የሚያዩት ከልብ በመነጨ አድናቆት ነበር። እናትና ልጅ ተቃቅፈው እየተሳሳሙ የልብ ፍቅራቸውንና የልብ ሐዘናቸውን በእንባ ገለጹ። ግን ምን ሆኖ ነው የሞተው? እርግቤ እንባዋን ለመግታት እየሞከረች አእምሮዋን ወጥሮ የያዛትን ጥያቄ ጠየቀች። ራሱን በራሱ ሰቅሎ ነው የሞተው። በጉለሌ ጫካ ውስጥ ራሱን ሰቅሎ ተገኘ። እናትየው ሲቃ እየተናነቃት የግዷን መለሰች። ይህን መስማቷ ደግሞ እርግቤን የበለጠ አሳበዳት። አባቷን አብከንክኖ ራሱን እንዲገድል ያደረገው ነገር ምን እንደሆነ ለማወቅ ጓጓች። የአባቷ ሬሳ ጫካ ውስጥ አንገቱን አዘን ብሎ ተሰቅሎ ሲታይ ምን እንደሚመስል ለማሰብ በሞከረች ጊዜ አንዳች የሚሰቀጥጥ ስሜት ተሰማት እና እንደገና ብላ ለቀሰች። በዚሁ ጊዜ ውስጥ አንድ ጸጉሩ የተንጨፈረረ ወጣት እየለፈለፈ ገባ። አንድ አሮጊት እጃቸውን ወደ ሰማይ አንስተው እያርገበገቡ ከኋላው ይከተሉታል። ወጣቱ ክፍሌ መዝገቡ የዘካርያስ የረጅም ዓመታት ጎረቤትና ደቀ መዝሙር ሲሆን አሮጊቷ ደግሞ እናቱ ናቸው። የርግቤን መምጣት ሰምተው መከተላቸው ነው። ጋሽ ዘካርያስ እኮ ሞተ እያለ እየጮኸ ገባ። ግን ጋሽ ዘካርያስ መሞት ያለበት ሰው ነው? እየጮኸ ከመለፍለፉ በቀር እንባ አይወጣውም። አይኖቹን አፍጥጦ በንግግሩ መሃል ጥርሶቹን ያንቀጫቀጨ ወደ ሐዘንተኞቹ ተመለከተ። አይኖቹ የሚፈልጉት እርግቤን ነበር። ከእናቷ ጎን ተቀምጣ ስታለቅስ አያት። ልክ እሷን ሲመለከት በአይኖቹ ሙሉ እንባ ግጥም አለ። አሁንም ጥርሱን በማንቀጫቀጭ እንባውን ለመቆጣጠር እየሞከረ ሄዶ እርግቤ አንገት ላይ ተጠመጠመ።
አባትሽ እኮ ሞተ። ለኔም አባቴ፣ ወንድሜ፣ አስተማሪ፣ ረዳቴ ሞተ። ታዲያ ጋሽ ዘካርያስን የገደለች ለጋሽ ዘካርያስ ያልሆነች ይህች ጨካኝ ዓለም ለኛ ትሆናለች ብለሽ ትገምቻለሽ? ንገሪኝ እስቲ እርግቤ። በሁለት እጁ ትከሻዋን እንደያዘ ከአንገቱ ቀና ብሎ እሷንም ቀና አድርጎ በቅርበት ተመለከታት። ከፀጉሩ መንጨብረር ጋር የዓይኖቹ ማፍጠጥና የጥርሶቹ መንቀጫቀጭ ሲጨመርበት ያስፈራል። እርግቤ ግን ይህ ወጣት ከአባቷ ጋር የነበረውን ቅርበት ስለምታውቅ በሁለመናው የሚንጸባረቀው የሐዘኑን ደረጃ የሚያሳይ መሆኑን ወዲያው ተረዳችለት። እርሱ ደግሞ በእሷ ውስጥ የሚመለከተው አባቷን ነበር። ጋሽ ዘካርያስ አባትሽ ለምን እንደሞተ ታውቂያለሽ? አላት እንባውን ገቶ ዓይኖቹን እንዳፈጠጠ። ለምንድን ነው ክፍልዬ? እስቲ አንተ ንገረኝ እባክህ። ትክክለኛ መልስ የምታገኝ መስሏት እሷም እንባዋን ተቆጣጥራ ጆሮዋን አቆመች። ጋሽ ዘካርያስ እኮ የሞተው ቀልዶ መኖር ባለመቻሉ ነው። ቀልዶ መኖር። እኛ ቀልደን እንኖራለን። በሳሎን ውስጥ የተቀመጡት ሰዎች ከሐዘኑ በተጨማሪ የክፍሌ ሁኔታ አሳዝኗቸው ከንፈራቸውን ሲመጡ የክፍሌ እናት ተጠግተውት ክንዱን ይዘው ለመውሰድ ያባብሉት ጀመር። ማማ የተናገርኩት ውሸት ነው? ይህች ለጋሽ ዘካርያስ ያልሆነች ዓለም እውነት ነው የኔ ጌታ፣ እባክህ ተው በቃ። እናቱ ክፍሌን በስሙ ጠርተውት አያውቁም። ጥልቅ ፍቅራቸውን የሚገልጹት የኔ ጌታ ብለው በመጥራት ነው። ቁልምጫና ማባበልን አጣምሮ የያዘው ይህ አጠራራቸው ከአፋቸው ሲወጣ የእናትነትን ጭንቀት ያሳያል። የሐቅ ሰው፣ የመርህ ሰው ጋሽ ዘካርያስ መስዋዕት። ልክ ነህ የኔ ጌታ፣ እባክህ ይብቃ። እንደምንም ደጋግፈው ይዘውት ወጡ። ዘካርያስ ከሞተ ጀምሮ ነው እኮ እንዲህ የሆነው አለች ወሰንየለሽ ወደ እርግቤ በአርምሞ እየተመለከተች። ሐዘኑ ስለከበደው አእምሮውን ትንሽ ነካ አደረገው መሰለኝ። ይህን በምትናገርበት ጊዜ ዘካርያስ የሞተ ዕለት የነበረው ጠቅላላ ሁኔታ ዓይኗ ላይ ብዥ ማለቱ አልቀረም። ወሰንየለሽ ራሷ የባሏን የዘካርያስን ሞት የሰማችው ሌሊቱን አድራ በማግስቱ ነበር። ዘካርያስ ያለ ወትሮው ስልክ ሳይደውል ወይም ጉዳዩን ነግሯት ሳይወጣ ከቤት ውጭ አደረ። እሱ በመስሪያ ቤቱ መኪና ስለሚመላለስ ሬኖ 4 መኪናውን በአብዛኛው የምትይዘው ባለቤቱ ወሰንየለሽ ነች። በዚህም ዕለት እርሷ ከሥራ እንደወጣች መኪናውን ይዛ በቀጥታ ወደ ቤቷ ትሄዳለች። ማታ ብትጠብቀው ሽታው ጠፋ። ከሌሊቱ 6 ሰዓት ሲያልፍ ተኛች። መኝታ አይበለው የቅዠት የሰቀቀንና የስቃይ ሌሊት ነበር። ጠዋት መስሪያ ቤቷ እንደገባች ወደ ዘካርያስ ቢሮ ደወለች። የለም። እንደገና ቆየት ብላ ደወለች። አሁንም አልገባም። ትላንት በስንት ሰዓት ከቢሮ እንደወጣ እንኳ የሚያውቅ ሰው አልነበረም። ከዚህ በኋላ የቅርቧ ከሆኑ ሰዎች ጋር ሆና በየጣቢያው ማመልከት ጀመረች። ከጧቱ 5 ሰዓት ተኩል ላይ የዘካርያስ ሬሳ በጉለሌ ጫካ ውስጥ ተሰቅሎ መገኘቱ ተነገራት። አስፈላጊው የሬሳ ምርመራ ከተደረገ በኋላ እንድትቀብር ተሰጣት። ክፍሌ መዝገቡ ራሱን የሳተው በዚህ ጊዜ ነበር። ወሰንየለሽ እየተነሳች ትፈርጣለች። ፀጉሯን እየነጨች ትጮኻለች። እንባዋ ግንጮቿን አልፈው ደረቷ ላይ ይፈሳሉ። ክፍሌ ግን እንባ የሚባል ነገር አይወርደውም፣ ድምፁንም አያሰማም። እንዲያው ብቻ ግግር ብሎ የሚደረገውን ያያል። ዓይኖቹ አፍጥጠው ይመለከታሉ እንጂ አያስተውሉም። ምክንያቱም በሰማው ነገር ደንዝዟል። የሚወዱትን፣ የሚያምኑትን፣ የሚያመልኩበትን አንድ ሰው ሞት ማመን ያስቸግራል። ክፍሌ እንደዚያ ነው የሆነው። የሚያየውን ሁሉ ማመን አቅቶት ነበር የፈዘዘውና እንባው የደረቀው። ትንሽ ቆይቶ ደግሞ መለፍለፍ ጀመረ። ጋሽ ዘካርያስ እንዴት ይሞታል? እንዴት እያለ ጮኸ። አሁንም እንባ አይወርደውም። ስሜቱ ከእንባ በላይ ሆኗል። የሚያለቅሱትን ትቶ ወደማያለቅሱት እየሄደ ጋሽ ዘካርያስ መሞት ያለበት ሰው ነው እንዴ እያለ ሲጮህ ሁሉም በሐዘኔታ ጭንቅላታቸውን ነቀነቁ። ክፍሌ ወደ እብደት ማምራቱን እያሰቡ ሴቶቹ ተሰብስበው ደረታቸውን እየደለቁ ወደሚያለቅሱበት ሄዶ አስለቃሿን አላስለቅስ አላት። እሷም ውሾ ስትደረድር እሱ ጣልቃ ገብቶ የምን እየየ ነው እሱ? ጋሽ ዘካርያስ እኮ አልሞተም። ጋሽ ዘካርያስ ቢሞትም ደግሞ አስለቃሽ አያስፈልገውም። አስለቃሽ የሚያስፈልገው ለክፉዎች ሞት ነው። እስቲ ያላስለቃሽ አልቅሱ እያለ ሲጮህ እናትየው ደንግጠው ገብተው ምን ነው የኔ ጌታ እያሉ ክንዱን ይዘው ወደ ዳር አወጡና አስቀመጡት። የተሰበሰበው ሰው ሁሉ በቃው ለየለት እኮ አይ ሰው መሆን እንዴት አይነት ትሁት ልጅ ነበር። አንገቱን አስደፍቶ ያኖረው ለካስ ከውስጥ የሚፈታተነው ሰይጣን ኖሯል እያለ አጉረመረመ።
የቀብር ስነ ሥርዓቱ ተፈጽሞ የዘካርያስ የሕይወት ታሪክ ሲነበብ ደግሞ እንደገና ይጮህ ጀመር። የተነበበው ነገር የተወለደበትን፣ ያደገበትን፣ የተማረበትን፣ የሰራባቸውን ቦታዎች ብቻ ስለነበር ክፍሌን አስቆጣው። በቃ ይህ ብቻ ነው የጋሽ ዘካርያስ የሕይወት ታሪክ? ፍልስፍናውስ፣ እምነቱስ፣ ታላቅ ሰውነቱስ፣ ሐቀኝነቱስ አይነገርለትም እያለ ጮኸ። በሚያሳየው እንቅስቃሴና ድርጊት ሁሉ ራሱን ስቶ ነበር። ከቀብር መልስ ለቅሶውና ጫጫታው ሁሉ ተረጋግቶ የተሰበሰበው ሰው እህል ሲቀምስ ክፍሌ ለብቻው ማልቀስ ጀመረ። ይህኔ ከጩኸቱ ጋር እንባ ወጣው። ዘካርያስ ከወሰን የለሽ አጠገብ የለም፣ ከተሰበሰበው ሕዝብ መሃል የለም። በእርግጥ ያ የሚወደው የሚያከብረውና የሚያምነው ዘካርያስ ለአንዴም ለሁሌም ከጎኑ መጥፋቱ ታወቀው፣ ጠልቆ ተሰማው እና ዓለምን እየረገመ ስቅስቅ ብሎ አለቀሰ። የዘካርያስን ሐዘን የደረሰው ሰው ሁሉ በተራው ለእሱ እስኪያዝንለት ድረስ። ያን ዕለት የጀመረው እብደት ነው እስካሁን ድረስ አብሮት የቆየው። ክፍሌ በእናቱ ተጎትቶ ከለቅሶው ቤት ከወጣ በኋላ እርግቤ በሁኔታው ተመስጣ ላፍታ ያህል በሐዘኗ መሃል አእምሮዋ ውስጥ ቦታ ሰጠችው። ዘካርያስ ከሞተ ጀምሮ ነው እኮ እንዲህ የሆነው የሚለው አረፍተ ነገር አእምሮዋ ውስጥ ተቀርጾ ቀረ። ክፍሌ ከአሮጊት እናቱ ጋር የሚኖርባት ቤት ተወልዶ ያደገባት ስትሆን የዘካርያስ ቤተሰብ ግን ወደዚህ መንደር የመጣው አሁን የሚኖሩበት ቤት በኪራይ ከተገኘ በኋላ ነው። ይህ እንግዲህ 15 ዓመታት ያህል ይሆነዋል። በዚህ የጉርብትና ጊዜ ውስጥ ክፍሌ በዘካርያስ አስተሳሰብና እምነት ስለተመሰጠ ቅርበቱ ከፍ አለ። እያደገ በሄደ ቁጥርም የዘካርያስ ደቀ መዝሙርነቱን ተያያዘው። ብዙ ጊዜ ከዘካርያስ ቤት ስለማይጠፋ ከእርግቤም ጋር ተቀራርበው ለማደግ በቁ። በእርግጥ ክፍሌ ለእርግቤ በ8 ዓመታት ያህል የሚበልጣት ታላቋ ነው። በዕድሜ በስላ ከእሱና ከአባቷ ጎን ቁጭ ብላ መወያየት ከመቻሏ በፊት እንደ ታላቅ ወንድም ሆኖ ሲንከባከባትና ሲያጫውታት ቆይቷል። በትምህርቷ ትጉህ እንድትሆን የበኩሉን አስተዋጽኦ አድርጓል። በትርፍ ጊዜ ቤት ውስጥ በማስተማር የከበዳትን የትምህርት አይነት በማስረዳት ዕድሜዋን የሚመጥኑ የጨዋታ ቦታዎች ይዟት በመዞር በልጅነት አእምሯ ውስጥ ትዝታውን መርጓል። ዘካርያስና ክፍሌ በእረፍት ቀን ለሽርሽር ወጣ ሲሉ እርግቤንም ያስከትሏታል። እነሱ በተገናኙ ቁጥር ስለ ሕይወትና ስለ ማኅበራዊ ኑሮ አንስተው የሚነጋገሩበት ርዕስ አያጡም። ይከራከራሉ። እርግቤ እስር እስራቸው እየሄደች ትሰማለች። ልጅ ሆና ብዙ ጊዜ የሚያወሩት ስለማይገባት አትከታተላቸውም ነበር። እያደገች ስትሄድ ግን እሷም በአንዳንድ ርዕሶች ላይ ተሳታፊ ሆነች። አብዛኛውን ጊዜ የሚወያዩባቸው ጉዳዮች በራስ መተማመንን፣ በንጹሕ ሕሊና መገዛትን፣ የማያወላውል እምነት መያዝንና የመሳሰሉትን እንደነበር ታስታውሳለች። እርግቤ በተለይ 2ኛ ደረጃ ትምህርት ቤት በደረሰች ጊዜ በተለያዩ የስፖርት አይነቶች በመሳተፍ ኮከብ አትሌት እስከ መሆን ደርሳ ነበር። በዚህ ጊዜ ሁሉ አባቷና ክፍሌ በምትጫወትባቸው ቦታዎች በመገኘት በማበረታታት ከጎኗ ይቆሙ ነበር። አባቷ ወደ ውጭ ሀገር ሲሄድ ወይም ሥራ ሲበዛበት ደግሞ እርግቤን የማዝናናቱና የመቆጣጠሩ ኃላፊነት በክፍሌ ላይ ብቻ ይወድቃል። እናቷ ወሰን የለሽ የቤት ውስጥ እንክብካቤ ከማድረግ ባሻገር በአካባቢያዊ አስተዳደግ ሕይወቷ ብዙም አስተዋጽኦ አላደረገችም ማለት ይቻላል። በአሁኑ ሰዓት እርግቤ አባቷን አጥታለች። ክፍሌ ደግሞ ወደ እብደት የሚያመራ ከሆነ ሐዘኗ ድርብ ነው። ይህን ስታስብ ከወዲሁ ብቸኝነት መላ ሰውነቷን ወረራት። ሐዘኑ ስለከበደው አእምሮውን ነካ አደረገው መሰለኝ። የእናቷ ንግግር እንደገና አእምሮዋ ውስጥ አቃጨለ። 3 እማም፣ አባቴ ራሱን እስከ መግደል ያደረሰው ነገር ምን እንደሆነ ምንም ፍንጭ አላገኘሽም? ምን? ከየት አገኛለሁ እርግቤ? ማለቴ በሕይወቱ እያለ ክፉኛ ያበሳጨው የነበረን ነገር አጫውቶሽ እንደሆነ። ምንም አልነገረኝም። እንደ ማንኛውም ሰው በዕለት ተዕለት ኑሮ የሚያጋጥሙ ጥቃቅን ነገሮች ካልሆኑ በስተቀር ለሞት የሚያበቃ የከረረ ነገር አንስቶብኝ አያውቅም። ቤት ውስጥ ኑሯችን ሰላም ነበር። ምናልባት መስሪያ ቤት ውስጥ የሚያበሳጭ ነገር አጋጥሞት ይሆናል። ይህንም ቢሆን ቀድሞ ምንም ፍንጭ አልሰጠኝም። አባዬ እኮ እንዲህ በቀላሉ የሚረታ ሰው አልነበረም። መች አጣሁት እርግብዬ። እንዲያውም ምን አይነቱ ሰይጣን እንዳሳሳተው። አብዛኛው አስተዛዛኝ ከሄደ በኋላ አመሻሽ ላይ እናትና ልጅ ሳሎን ውስጥ በተዘጋጀላቸው የሐዘንተኛ ፍራሽ ላይ ተቀምጠው የዘካርያስን ሞት መንስኤ ለመወያየት እርግማን ነው ወጉ። በክፉ ጠቢባን የቅጥፈት ድለላ
የተሰረቀውን የተዘረፈውን ክሮቹን ከማሰስ የክራርነቱን ቅኝት ከማስመለስ በዝብርቅርቅ ስልቱ በጽልመት ኪነቱ ሰቀቀን ማዜም ነው ሕመም ነው ድነቱ ማከክ መድኃኒቱ ሲያቃስት ነው ብርቱ በጽልመት ወልውሎ ቀኑን እያወዛ በጎዶሎ ክሮች ነፍሱን ያስታመማል በኑሮ ጉባኤ ለሐዘኑ ግብር ሟርት ያቀነቅናል ገፊውን በመግፋት በደል ያወራርድ በታሰረበት ክር መልሶ ለማሰር ሊገምድ ይጣደፋል የበቀል ድርዳሩ ሊተበትብ ታስሬ ነበር አላት ከሐሳብ እንደመባነን ተደነባብሮ በጎዳና ፍትህ በመንጋ ዘመቻ ገፊውን ይገፋል በዳዩን ይገርፋል ትራፊ ክራሩን እየገዘገዘ ቀብሩን ለመታደም ሞት ይጎተጉታል ማፈንገጥ እምቢታ ሙግት ቢበረታ በአካል ትብትብ አልፎ ነፍስን ካላስፈታ ካላስመለሰልን የተሰረቀን ሐቅ የልብን እውነታ ካላስመለሰልን የተቀማን ሕይወት የማንነት ቅኝት የሞትን ሕቅታ በደል መቁጠር ብቻ በደልን ላይሽረው ሞትን ላይመልሰው በሙሾ በርግማን ሰቀቀን ማዜሙ በደልን ማምለክ ነው ባይን ማን ይሰማል ሲረግሙ ከመኖር ሌባን በአደባባይ ሕይወትን ማቅናት ነው በሌባው እጅ ላይ ባዩን ማን ይሰማል ሌባው ራሱስ ቢሆን በምን ይታመናል ምናምን እያለ ይዘፍናል ይዝፈን ግድ የለንም ምንስ ሊቀርብን ምንስ ሊተርፍልን ከታመምነው ላይብስ ምኑስ ያስፈራን ምኑስ ሊጸናብን አሁን ይሄ ሁሉ ልነግርሽ ካሰብኩት በምን ይገናኛል አሁን ይሄ ሁሉ ልነግርሽ ካሰብኩት በምን ይለያያል በምን ይበልጠዋል በምንስ ያንሰዋል ከተዳፈነ ፍም ከቀበሩት ሕመም ከስሞ ካልተፈታ ከጨነገፈ ሕልም አልቅሰው ካልሻሩት በመግባት ሱባኤ ተናግረውት ወጥቶ ካልተገላገሉት ካልፈታው ጉባኤ ነፍስን የመሰረቅ የመሰለብ ቅጣት የመዝቀጥ ህላዌ ይህን ብሎ መዳፌ መሃል ሳመኝና ተሰናብቶኝ ሄደ ይህች ቀን ለእኔና ለእሱ አብሮነት የመጨረሻዋ ቀን ነበረች ይህን ብለው ዝም አሉ ዝም ጭጭ አሉ ለብዙ ደቂቃዎች ከብዙ ደቂቃዎች ዝምታ በኋላ ሲመለሱ ይህን አሉ ከከድር ጋር ተለያይተን ብንቀርም ስለሱ ግን በየቀኑ እሰማ ነበር ታዲያ አንድ ቀን ጠዋት ይህን ባለኝ 7ኛው ቀን ሐሙስ ነው ትዝ ይለኛል ከቤት ስወጣ በር ላይ ጠብቀው ጓደኞቼ ከድር እንደሞተ ነገሩኝ በቃ እንደማንኛውም ሰው ከድር እኮ ተገደለ አሉኝ አቅልለው ለነሱ የልቡን በድፍረት ተናጋሪ እብድ ነበር ለቤተሰቡ ስጋና የሸፈተ ልጅ ነበር ለእኔ ደግሞ እውነተኛ ፍቅርን ያየሁበት ፍቅር የነበር የልጅነት ትዝታዬ ነው እንደ ቀልድ ሞተ ሲሉኝ ውስጥ ተሰበረ ከልጆች ተደብቄ ብቻዬን አለቀስኩለት ወይዘሮ አስቴር ጎርናና ስልቅልቅ ድምጻቸው ይበልጥ ጎረነነ አይኖቻቸው በእንባ ፍም ታፍነው ተጨናበሱ የልባቸው ሐዘን እንደ አለት ከብዷቸው አቀረቀሩ ሐዘናቸው እኔንም ተጋብቶብኝ አቀረቀርኩ ቀና ማለትም ከበደኝ የማስታወሻ ደብተሬን አጠፍኩት የማጽናናት አቅም ባይኖረኝም ከተቀመጥኩበት ኩርሲ ላይ ተነስቼ ፍራሹ ላይ ከጎናቸው ተቀመጥኩ አንድ ቀን እንዲህ ሲል በቀል የሞቱን ትንቢት ነግሮ የነበር ለካስ አሉ ወይዘሮዋ እንባቸውን እየታገሉት መቼ ነው የሞትኩት ማን ነው የገደለኝ ማን ነው የቀበረኝ ምድር ቀረች ሲኦል ከእንግዲህ ግድ የለኝ
ምዕራፍ 39 እነሆ የመንገደኛው ባለቅኔ ትንቢት ተፈጸመ። መቼ ነው የሞትኩት? ማን ነው የገደለኝ? ማን ነው የቀበረኝ? ምድር ቀረች ሲኦል፣ ከእንግዲህ ግድ የለኝ። ዕጣን ማጨሻ ዕቃ ይዞ እሳቱን እያራገበ በጎዳና ሲዞር ታየ። በየመሃሉ ኪሱን ፈትሾ ትንሽ ዕጣን ያወጣና ይጨምርበታል። ከዚያ ቆም ይልና የዕጣን ዕቃውን ወደ ጆሮ ግራና ቀኝ ያቀርብና ያጥነዋል። ቀና ይልና ይጮኻል። ጆሮዬን አጣንኩት ደግ ደጉን እንዲያሰማኝ፣ ከድምፅም የጥይት ድምፅ ከንግግርም ካናዳዊው ፕሮፌሰር ቲግሬግ የጠዋት ሥራቸውን ለመጀመር ከቢሮአቸው ሲደርሱ ርግቤ ዘካርያስ ቀድማቸው ከበሩ ላይ ቆማ አገኟት። ሃይ ብለው ብዙ ጊዜ እንደሚያደርጉት የርግቤን ትከሻ በፍቅር መታመታ አደረጉና ቢሮአቸውን ከፍተው ገቡ። አእምሯቸው ሐሳብ ይዞ ስለነበር የርግቤን ሁናቴ አላጤኑትም። አረማመዳቸውን፣ አነጋገራቸውንና የሥራ ቅልጥፍናቸውን ሲመለከቱት ፕሮፌሰሩ የ71 ዓመት አዛውንት አይመስሉም። ብዙ ጊዜ ሰፋፊ ጃኬቶችን መልበስ ያዘወትራሉ። አንዳንዴ ደግሞ ከላይ ሸሚዝ ብቻ ይለብሱና ከረባት ያደርጉበታል። ቁመታቸው ዘለግ ብሎ ሰውነታቸው የሰጠ ነው። ይህን በመሰለው ቁመናና አለባበስ ያንን የመጽሐፍና የኮተት ማዕት የሚያጉሩበት ትልቅ ቦርሳቸውን ይዘው ተፍ ተፍ ሲሉ ለተመለከታቸው የ25 ዓመት ጎረምሳን ቁጭ ነው። በዕድሜ መግፋታቸው የሚያስታውቀው ቀረብ ብለው ፊታቸውን ሲመለከቱት ነው። ነጭ ቆዳቸው መሸብሸብ ጀምሯል። ፊታቸውን ሞልቶ ግርማ ሞገስ የሰጣቸው ጺም ሙሉ በሙሉ ቀለሙን ወደ ነጭነት ለውጧል። ዓይናቸው ረዳት ፈልጎ መነጽር አድርገዋል። ያም ሆኖ ግን የድመት የመሰሉ ትናንሽ ዓይኖቻቸው በመነጽሩ ውስጥ ሲታዩ ገና ብዙ ለማንበብ፣ ገና ብዙ ለመጻፍ፣ ገና ብዙ ለመመራመር የተዘጋጁ ይመስላሉ። ከዕውቀታቸው ጋር የዕድሜ ባለጸግነት ተጨምሮ የዩኒቨርሲቲው ዓይን አድርጓቸዋል። የሕክምና ፋካልቲው ዲን ሆነው በመመረጥ ሲያገለግሉ እንኳ ይሄ 4ኛ ጊዜያቸው ነው። እሺ ምን ልርዳሽ ርግቤ አሏት በእንግሊዝኛ። እሷም ተከተላቸው ገብታ ሁለቱም ከተቀመጡ በኋላ ጥያቄውን ሰንዝረው ወደ ርግቤ ሲመለከቱ ከፊቷ ላይ አንዳች ለውጥ አነበቡ። የወትሮ ብሩህ ፊቷ አይደለም፣ የተከፋና ያዘነ ፊት ነው የሚታየው። ዓይኖቿም ዳምነው እንባ መቋጠር ጀምረዋል። ፕሮፌሰሩ ለ2 ዓመታት የሚያውቋት የሚያቀርቧትና ተስፋ የጣሉባት ተማሪያቸው ስለሆነች አእምሯቸውን ሰብስበው ሲመለከቷት የተረበሸችበት ነገር መኖሩን በቀላሉ ገመቱ። ምን ሆነሻል? አባቴ ሞቷል። ንግግሯን ሳትጨርስ እንባዋ በጉንጮቿ ላይ መንከባለል ጀመረ። ጉሮሮዋ ላይ ሳግ ተናነቃት። ትንሽ ቆይታ ራሷን መቆጣጠር ስትችል ቀጠለች። እና ወደ ሀገሬ መሄድ ፈልጋለሁ። በደብዳቤ ነው ወይስ በስልክ የአባትሽን ሞት የነገሩሽ? አሉ ፕሮፌሰሩ በትካዜ አገጫቸውን ደግፈው። ማንም አልነገረኝም፣ እኔ ራሴ ነኝ የተመለከትኩት። ትናንት ማታ ከአባቴ ጋር በመንፈስ ተገናኝቼ ነበር። በሞት ጣር ላይ ሆኖ ነው ያገኘሁት። በሥጋ ዓይኑን ሳላየው ሞት።